ይፈልጋሉ። ገባህ አይደል? ሊያወሩክ ይፈልጋሉ። ቆመክ የምትሰጠውን መልስ አዘጋጅ ለራስህ። ምክንያቱም እኔ በክብር እያናገርኩ ነው የሞከርኩት፣ ግን አንተ ምንም ልትከበር አልቻልክም። ስለዚህ አሁንም ቢሆን የወሰድከው ዕቃ አለ፣ የሚፈለግ ዶክሜንት ነው ነው ጠብቅ። ከዛ በኋላ እንነጋገርበታለን። ገብቶሃል አይደል? ከዛ በዘለለ ደግሞ ይሄን ያህል እንደዚህ የሚያፍጨረጭር ነገር ምንም ነገር የለም። እኔ አንድ ነገር ስነግርሽ ስርስሩ እያላችሁ እያለቀለቃችሁ የእነሱን ትዳር ለማፍረስ ወደ ውጃ የምትሉት። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛ። ይህንን ቪዲዮ እስከ መጨረሻ አይታችሁ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃለሁ። እንደዛም ደግሞ እቺ ሴትዮ በየቀኑ እየመጣች እቃ የምትለው ነገር ምንድን ነው አልገባችሁም? በጣም እኔ ገብቶኛል ማለት ነው። ምክንያቱም አብርሃም ጤነኛ ባልሆነ ሰዓት ያስፈረሙት ነገር ስላለ ነው። መታ እንዲህ ህሪ ብላ ባለቤቷ እንዲህ አልተንጨረጨረች። እሷ ምን አንጨረጨራት? እሷ ትልቅ አይደለች እንዴ? ለምንድን ነው የማትከበረው ግን? እና አይምሮን ልታሳስሪ? ኧረ እባክሽ እንዴ! ይዞ ሲወጣ ሰው አየ ካላችሁ ያኔ ይዞ ሲወጣ ለምንድን ነው ዝም ያላችሁስ? ለምንድን ነው ሰው ስም የምታጠፉ እየመጣችሁ በየጊዜው? አብርሃም ወደ ራሱ አይመለስም ብላችሁ ስላሰባችሁ ነው እስከዛሬ ዝም ያላችሁ። እና አብርሃም ያኔ በታመመ ሰዓት ስለ ወረቀቱ አላነሳችሁ ማለት። አሁን ደግሞ አብርሃም ወደ ራሱ ተመልሶ እግሩ ላይ ወርቃ ይቅርታ ብትጠይቅ ምን ብትል ዞር ብሎ አላይ ስላት አክስቲዮ ተንጨርጭራ መታ ደግሞ የአይምሮ ስም እያጠፋች ነው። እድሜ ለሱ እሱ ወደ ራሱ የተመለሰበት ምክንያት አሁን ያህል ውስጥ ስላለ አብርሃምን ከዛ ቤት አውጥቶ አይምሮ የሚባለው ልጅ ወደ ራሱ እንድመለስ ስላደረገ ነው። ተንጨርጭራችሁ አይምሮ ልታሳስሩ ነው። እናንተ ብቻ ናችሁ እንዴ ባለመብት? ማናችሁ እናንተ? በዚህ ናል ልክ አንቺ ትልቅ ሴት አይደለሽ እንዴ? ለምንድን ነው የማትከበሪ? ለምንድን ነው ግን የማትከበሩ? ምን ያርጋችሁ? ልጁ ወደ ራሱ ተመልሶ መኖር አይችልም? መፍቶ ነው። ምን ትሆኑ ታዲያ? ዛሬ ደግሞ ከኤርሜላ ጋራ ነው እሱ። ረርድብን በሉ እስቲ። ገና ደግሞ ቪዲዮ ስለቀቅላችሁ ትቃጠላላችሁ ማለት ነው። በዚህ ናል ልክ ግን መንጨርጨራ አይደብርም? አንቺ እኮ የልጆች እናንሽ አይደል? አብርሃም የሚያካክሉ ልጆች አሉሽ። ለምንድን ነው ተሰትረሽ የማትቀመጪ? ስቀጥል ባል ካለሽ ባልሽ ለምንድን ነው የማይሰትርሽ? በየጊዜው እየወጣሽ ሌላ ነገር ታመጫለሽ። ከዚህ በፊት እኮ አብርሃም በታመመ ሰዓት መተሽ አብርሃም ለምን እንደሆነ ልቀቂ፣ ይታመም፣ ለምን እንደሆነ እንደምታርጊ አላልሻትም። ዛሬ ግን እሱ በታመመ የሆነ ነገር ባደረጉበት ሰዓት እንትን ወሰዳችሁ፣ እቃ ወሰዳችሁ። ስለ እቃው ራሱ ግልጽ አውጥተሽ አላወራሽም። ምክንያቱም ነገር እንዳይዞርባችሁ ስለምትፈልጉ ማለት ነው። አሁን አይምሮ ግልጽ አድርጎ ስለነገርሽ ስለ እቃውም ታውቃለህ ምናምን ስትይ ነበር። ማፈሪያ ነሽ ግን ለስሙ ትልቅ ነሽ። ያኔ የገዛ የአክስትሽ የእህትሽ ልጅ ይሄንን ሁሉ ስታረግ ይሄንን ሁሉ በአብርሃም ላይ ግፍ ስትሰራ መተሽ አንቺ ልጅ እረፍ ያላልሻትም። ዛሬ ግን አብርሃም የሆነ ነገር ያደረገው ንብረት እንዳይወጣ እንደ ሌላ ነገር ያንቀጠቅጥሻል። አንቺ ግን ትልቅ ሰው ነሽ። እኔ ምን እንደምልሽ ቃላት አጣውልሽ። በጣም ክፉ ሴት ነሽ እውነት ለመናገር ተሆነ። ልጅሽ በሆነ ኖሮ እንደዛ ፎቶ ሆኖ አይተሽ ዝም ትይ ነበር? አትይም። አይምሮን ደግሞ ልታሳስሪ አትይም። ብታሳስሪ ራሱ ማለት ነው ምስክር ካላችሁ ሁሉ ነገር ካላችሁ እስከዛሬ ዝም አትሉም ነበር። እስከዛሬ ዝም ብላችሁ አብርሃም ወደ ራሱ ተመልሶ ይቅርታ ብትል ምን ብትል እምቢ ስላላት አሁን ደግሞ አይምሮን ልታሳስሩና አይምሮን ሌላ ነገር ውስጥ ልትከቱ ነው። ሲጀመር እናንተ ማናችሁ? ንገሩኝ እስቲ ንገሩኝ። ያችን ወጣት ትወጣጠራለች፣ አክስትየውን ወጣት ትወጣጠራለች። እስቲ እናያለን ምን እንደምታረጉት። አብርሃምን ደህንነትማ አልፈለግሽም። ብትፈልጊ ኖሮ ያኔ በታመመ ሰዓት መተሽ እሷ ደህና ነው በምትልበት ሰዓት ወተሽ ልቀቂው፣ ሄደው ይታከም፣ በቃ የፈለጉትን ያድርጉ፣ ለቤተሰብ ልቀቂ ትይ ነበር። የእሱን ደህንነት አስበሽ አታውቂም። ስታሽቃብጡ ስትይ ደግሞ ከአንቺ የበለጠ የትልቅ አሽቃባጭ የለም። አንቺ እኮ ትልቅ ሰው ነሽ። ለምንድን ነው አርፈሽ የማትቀመጪው? ስታሽቃብጡ አላለችም? ቅርታ የምትጠይቅበት ምክንያት ያደረገችውን እሷ ታውቃለች እኮ አይደለም? እሷ አንቺም ታውቂያለሽ ያደረገችውን ነገር። ባታረግ ወታ ቅርታ ጠይቀው ነበር። ተጸጽታ እኮ ቅርታ ጠይቃለች። ግን ደግሞ እንዲህ አድርጊያለሁ ማለት ስላልፈለገች ብቻ በደፈና እኮ ቅርታ ጠይቃለች። ብርቅ ነው እንዴ? ጠይቃለች እኮ። ግን ደግሞ ያደረገችውን አድርጊያለሁ ብላ ስላልተናገረች ነው ቅርታውን ያልተቀበለ። ምን አርጋ ነው ቅርታ የምትጠይቀው? ያለች ጠይቃለች። ስንቴ ትጠይቅ?
በነገራችን ላይ ከአይምሮ ጋር መግባባታች አልችልም የምትይው አይምሮ በጣም ስርዓት ያለው ልጅ ነው። ስራ በስርዓት ካወራሹ። አንቺ ግን ሁሌ እናንተ የበላይ ሰውን የበታች ስለምታደርጉ ስለምታወሩ ነው አይምሮ ላንቺ ታንቺ ጋር ተግባብቶ ማውራት የማይችለው ማለት ነው። አንደኛ፣ ሁለተኛ ደግሞ እሱ ጤነኛ የሆነበት ይመለከተኛል። ብመለከትሽማ ያኔ በተያዘ ሰዓት መጥተሽ እንትንቲ ነበር። ገባሽ? ልቀቂው፣ ይታከም፣ ልጅ ወደ ራሱ ይመለስ ትይ ነበር። ምን አድርጋ ነው ይቅርታ የምትጠይቀው ላልሹ ደግሞ እንዴ መተት ነው መተት። ከነ ልጇ ፎቶውን አስቀብራ አይተናል እኮ ከጉድጓድ ሲወጣ። እንዴ ምን አድርጋ ነው ትያለሽ እንዴ? አንቺ ስለ ራስሽ ራሱ ማመነችም አይደለም ታንቺ እርቃ ለምትኖር ሴት ተይና ማለት ነው። በዚህ ናህል ልክ ሚዲያ ላይ ወጣችሁ ግን ጀግና አትጫወቱ። አንድ ተራ ዩቱበር ናችሁ ካላስ። እኔ በዚህ ልክ አንቺን መናገር ፈልጌ አልነበረም። ትልቅ ሰው ነሽ፣ ግን ደግሞ ትልቅነትሽን አላወቅሽም። ሚዲያ ለመተሽ የምትንጫጭ ተሆነ ከዚህ የበለጠ ብዙ ነገር ይከተልሻል። ብልግናሽ ማለት ነው። ሲጀመር ሁለቱንም በአንድ አይን ማየት አለብሽ፣ ትልቅ እንደ ትልቅነትሽ ማለት ነው። አንቺ ግን የራስሽን የበላይ እሱን ደግሞ እንዲህ ነው ብለሽ ስታወሪ ይሰማሻለሁ ሁሌ ማለት ነው። ከዚህ የበለጠ ክፋት አለ? በነገራችን ላይ አብርሃም ወደ ራሱ መመለሱ በዚህ ናል ያንገበግብሻልና ያቃጥልሻል ብዬ አላሰብኩም። አብርሃም ወደ ራሱ መመለሱ ጤንነቱ በመመለሱ በዚህ ናል ምን አንገበገበሽ አንቺ እንዴ? ማለቅለቅ ምናምን ትያለሽ። ሲጀምር የእናንተ ልጅ ስራ ሳይዙና ከዛም በኋላ እነሱን መናገር ትቻለሽ እኮ አንቺ ራሱ እንደ ትልቅነትሽ ማለት። ሲጀምር የእናንተ ልጅ ወታ የትኛው ጽርቅ ሰርታ ነው እነሱን እንዲህ መናገር የመጣሽው አንቺ ራስሽ ማለት ነው። ሁለተኛ እቃ ወሰዳችሁ ትላላችሁ። አብርሃም ወደ ራሱ ስለመለሱ ከዛ ቤት አብርሃም አውጥቶ ወደ ራሱ ስለተመለሰ በራሱ ስለተማመነ ከዚህ በኋላ በራሴ ነው የምኖረው፣ እኔ ነኝ ማውራት የምችለው፣ ተስፋ ጋር እንዴት አምኜ እኖራለሁ፣ ብዙ ነገር ስላለ ተስፋ ቆረጣችሁና አሁን ልጁን እቃ ይዛችሁ ወጣችሁ ማለት ጀመራችሁ። አይከብድም? በዚህ ናን ውሸት ምን አይነት እቃ ነው ይዞ የሚወጣት? እስቲ እውነትን እንነጋገር ከተባለ ማለት ነው። የምትተዋወቁ ነው፣ አብሮ የኖራችሁ ሰዎች ናችሁ። እንዴት ነው በዚህ በፈተና ሰዓት እሱ የእሷን እቃ የሚወስድበት ምክንያት እንዴት አስቦ ሲወስዳል ብላችሁ ነው ያሰባችሁ? ሲጀመር ሌብነት ከተፈለገ እኮ ማጅራት መጥቶ መኖር ይችላል። ከእሷ ቤት ገና ለገና እቃ እንወስዳለን ብሎ አስቦበት ሄዶ እቃ ወሰዱ ትላላችሁ? እውነት እቃ ተወስዶባት በኖረ እሷ ዝም አለች እስከ ዛሬ? ዝም አትልም። ገና ድሮ ነበር እቃ ተወሰደብኝ ብላ የምትወጣ። ምነው አታፍሩም እንዴ? ጉርፈላ አብርሃም ምንም ፈልጎ አይደለም፣ ትዳሩ ፈልጎ አይደለም፣ እናንተ ናችሁት ያለሽ። ሲጀምር ቢፈልግ እኮ ከአንዴ ሁለቴ ሶስቴ አልፈልግሽም ከህይወቴ ውጪ ብሎ አይላትም። እሷ ናት እየተከተለችው አልላቀቅ ያለችው። ገባችሁ? ከእናንተ ምንም የምፈልገው ነገር የለም እያለ ነው የገዛ ጓደኛው። አይገባችሁም እንዴ? እኔና አንቺ የፈለገ ነገር ቢመጣ አብረን መሆን አንችልም ብሏታል። 4 ነው 5 6 እኛ ሚዲያ ላይ ሰምተናል። እና በግድ ነው እንዴ አንድ ሰው ሳይፈልግ አብሯት የምኖረው? ያኔ ወረቀት ተሸክማ ፍታሽ ስትል ያኔ ነበራችሁ። ያኔ ለምን ዝም አላችሁ? ካለሷ ሴት እንዳሌለ ሰው በየቦታው እየተንበረከከ ስለምናት ያኔ ለምንድን ነው ዝም ያላችሁ? ዛሬ ስለምፈታ ነው አንቺ ምን ያዘሽ? ወይስ መተቱ ስላልተስማማ ነው? መተቱ እንደፈለጋችሁ ስላልሆነላችሁ ነው? እግዚአብሔር ታላቅ ነው። መተቱ አልሰራም። አሁን ደግሞ ልጁ እቃ ወሰደ ብላችሁ መጣችሁ። አታፍሩም እንዴ? አረ ፈሩ። አንቺ ደግሞ ትልቅ ሰው ነሽ። አይምሮን የሚያካክሉ ልጆች አሉሽ። ለምንድን ነው እንደ ልጆች ልጆቹን አታያቸው? ወይስ ገና ለገና እሷ ዩቱበር ስላደረገችሽ በእሷ ሚዲያ ላይ ስለመጣሽ እሷ ቂጥቂጥ ስር እየሄድሽ ሌሎቹን ማዋረድ አለብሽ? አረ እፈሪ፣ ለራስሽም እፈሪ። አንቺማ ደስ አላለሽም። ደስ ብልሽ ኖሮ ድኗል እግዚአብሔር ይመስገን አላልሽም እኮ። ታሟል ብላችሁ ነበረ ዳና ያልሽ። አለመታመሙን ራሱ አላመናችሁበትም። ምክንያቱም ያደረጋችሁትን ታውቃላችሁ። አተነጋግራችሁ እንዴት ነው ድሮ አታውቂውም እንዴ? አብርሃም ያኔ ቤትሽ መጥቶ ሩታን በሚጠብስበት ሰዓት አታውቂም እንዴ? በጠበሰችው ሰዓት ማለት ነው። ቤትሽ ነበረ ብዙ ጊዜ ሲገናኙ ቪዲዮ ሲሰሩ የነበረ ቡታጅራ ላይ። አብርሃም እንዲህ ነበር እንዴ? እንዲህ አልነበረም። ለእሷ ትልቅ ክብር ነበር። ክብሯን የሸጠችው እሷ ናት። ለምንድን ነው ያኔን የረሳሽው? ዛሬ እንዲህ ነው ብለሽ አይምሮን በሌብነት ስሙ እንድጠራ ሚዲያ ላይ የፈለግሽበት ምክንያት? ምክንያቱም አይምሮ ለአብርሃም መዳን የጀርባ አጥንቱ ስለሆነ ነው። በዚህ ናል ከአይምሮን ጠምዳችሁ የያዛችሁ። ወንድ ልጅ ነው ብታሰርሙ ይወጣል፣ ግን ደግሞ 1000 ዓመት አይኖርም እስር ቤት ውስጥ ማለት ነው። ግን ደግሞ ካለ ስሙ ስም አትስጡት ማለት ነው። እናንተ ቆይ አንዱ ስትሉ አንዱ ስለቃችሁ አንዱን ምንድነው? በሰላም ነው ግን ሰው ላይ እንትን የምትሉት የምትረማመዱት? ስቀጥል አይምሮ ከሩታ ቤት እቃ ይዞ አልወጣም። አይምሮ ስላልታሰረ አይምሮ ስላልተጎዳ ብቻ እሱን ለመጉዳት ስለምትፈልጉ ነው። ምክንያቱም አብርሃምን ወደ ራሱ እንድመለስ ስለፈለገ